ሰላም ጤና ይስጥልኝ የቻናላችን ተከታታዮች። ሁልጊዜ ከአልጋ መነሳት ያቅታችኋል? ትንሹን ደረጃ ስትወጡ ይደክማችኋል? ወይስ ያለምንም ምክንያት የልብ ምታችሁ በፍጥነት ይጨምራል? ብዙዎቻችን ይህንን የድካም ስሜት ስራ ስለበዛብኝ ነው ወይም እንቅልፍ ስላልጠገብኩ ነው ብለን እናልፈዋለን። ነገር ግን ነገሩ ከዚህ የበለጠ ወይም የጠለቀ ሊሆን ይችላል። ዛሬ በሀገራችን በብዙ ሺህ የሚቆጠሩ ሰዎችን በተለይም እናቶችንና ህፃናትን እየጎዳ ስላለው የደም ማነስ ወይም አኔሚያ በዝርዝር እናያለን። ከሁሉም በላይ ደግሞ ማህበረሰባችን ውስጥ ያለ ስለ ደም ማነስ ያሉ ትልልቅ የተሳሳቱ አመለካከቶችን ሳይንሳዊ በሆነ መንገድ እንሰባብራችኋለን ማለት ነው። ስለዚህ እስከ መጨረሻው አብራችሁን ቆዩ። የደም ማነስ ምንድን ነው? ወይም በእንግሊዝኛው አኔሚያ የሚባለው ማለት ነው። በመጀመሪያ ደም ማነስ ሲባል በሰውነታችን ውስጥ ያለው የደም ፈሳሽ መጠን መቀነስ ማለት አይደለም። ዋናው ሚስጥር የቀይ የደም ህዋሳት ወይም ደግሞ ሬድ ብለድ ሴልስ የሚባሉትና በውስጣቸው የሚገኘው ሄሞግሎቢን የተባለው ፕሮቲን ማነስ ነው። ሄሞግሎቢንን እንግዲህ እንደ አንድ ትንሽ የጭነት መኪና አድርጋችሁ እዩት። ስራው ምንድን ነው ከተባለ ከሳምባችን ኦክሲጅን ተሸክሞ ወደ ሙሉ ሰውነታችን ማለትም ወደ አይምሯችን፣ ወደ ልባችን እና ወደ ጡንቻዎቻችን ማድረስ ነው። ታዲያ ይሄ መኪና ወይም ሄሞግሎቢን ሲያንስ ወይም ቁጥሩ ሲቀንስ ሰውነታችን በቂ ኦክሲጅን አያገኝም። ያኔ ነው እንግዲህ ድካምና ማዞር የሚጀምረው ማለት ነው። ያው ምልክቶቹን በሰፊው ነግራችኋለሁ። ይሄ ደግሞ በዋናነት በሶስት ትልልቅ ምክንያቶች ይከሰታል። የመጀመሪያው በሰውነታችን ውስጥ በቂ ቀይ የደም ህዋሳት አለመመረት ነው። ሰውነታችን በቂ ደም ለመስራት የተለያዩ ማዕድናትንና ቫይታሚኖች ያስፈልጉታል። እነዚህ ሲያጥሩ የደም ማነስ ይከሰታል። ያው ከነዚህ ውስጥ እንግዲህ መጀመሪያውን ድርሻ የሚወስደው የብረት ማዕድን እጥረት ወይም አይረን ዴፊሽንሲ አኔሚያ ነው። ይህ በጣም የተለመደ የደም ማነስ ምክንያት ነው። ሰውነታችን ሄሞግሎቢን ለመስራት ብረት ወይም አይረን የተባለው ንጥረ ነገር ያስፈልገዋል። በመቀጠል የቫይታሚን እጥረት ነው። በተለይ ቫይታሚን ቢ12 እና ፎሌት የተባሉት ቫይታሚኖች ሲያጥሩ ጤናማ ቀይ የደም ህዋሳት ማምረት አይቻልም። ሌላው እንግዲህ የአጥንት መቅኔ ችግሮች ናቸው። በነገራችን ላይ ደም የሚመረተው በአጥንቶቻችን መቅኔ ውስጥ በመሆኑ እሱ ላይ ጉዳት ሲደርስ የደም ማምረት አቅም ይቋረጣል ማለት ነው። በሁለተኛ ደረጃ ከፍተኛ የደም መፍሰስ ካለ ነው። ከሰውነታችን ውስጥ ደም በከፍተኛ ሁኔታ ወይም ለረጅም ጊዜ ቀስ እያለ ሲፈስ ማደስ ከሚቻልበት በላይ ስለሚሆን የደም ማነስ ይከሰታል። በሴቶች ላይ ለምሳሌ በወር አበባ ጊዜ ከፍተኛ የደም መፍሰስ መኖር ለዚህ ጥሩ ምሳሌ ሊሆን ይችላል። በውስጥ የደም መፍሰስ እንደ ጨጓራ ቁስለት፣ ሄሞሮይድ ወይም ደግሞ የፊንጢጣ ኪንታሮት በሚኖርበት ጊዜ እና አንዳንድ የካንሰር እብጠቶች ይህንን ሊያመጡ ይችላሉ። ሌላው ጥገኛ ትላትሎች ናቸው። በሀገራችን በስፋት የሚታየው የሆድ ውስጥ ትላትል ደም በመምጠጥ ለደም ማነስ ይዳርጋል። በሶስተኛ ደረጃ የቀይ የደም ህዋሳት በሰውነት ውስጥ መውደም ወይም ደግሞ ሄሞሊቲክ የሚባለው የደም ማነስ አይነት ነው። አንዳንድ ጊዜ ሰውነታችን ቀይ የደም ህዋሳትን በራሱ ጊዜ ከተገቢው እድሜያቸው ማለት የታወቀው 120 ቀናት ነው ቀድሞ እንዲሞቱ ወይም እንዲወድሙ ያደርጋል። ይህ በበሽታዎች ወይም በጄኔቲክስ በውርስ ሊመጣ ይችላል። ለምሳሌ ሲክል ሴል አኔሚያ፣
ዋና ዋናዎቹ ናቸው። በመቀጠል የደም ማነስ ዋና ዋና ምልክቶችን እናያለን። የመጀመሪያው ከፍተኛ የድካም ስሜትና አቅም ማጣት ነው። በመቀጠል የቆዳ ወይም የአይን ውስጠኛ ክፍል መገርጣት ወይም መንጣት ነው። የራስ ምታትና ማዞር፣ ጆሮ ላይ ዥው የሚል ድምፅ መስማት፣ የፀጉር መሳሳት፣ ፈጠን ያለ የልብ ምት ምልክቶቹ ሊሆን ይችላሉ። አሁን ደግሞ በሀገራችን በስፋት ወደሚታመኑት ነገር ግን ሕክምናን ወደሚያዘገዩት 4 የተሳሳቱ አመለካከቶች እንለፍ። የመጀመሪያው ስህተት የደም ማነስ ያለበት ሰው ቀይ ስር ወይም ቲማቲም ብቻ ቢበላ ይድናል የሚለው አስተሳሰብ ነው። ይሄ በጣም የተለመደ ስህተት ነው። ብዙ ሰው ምግቡ ቀይ ስለሆነ ብቻ ደም የሚተካ ይመስለዋል። እውነታው ግን ደም ለመሰራት በዋናነት ብረት ወይም ደግሞ አይረን የተባለው ንጥረ ነገር ያስፈልገዋል። አዎ ቀይ ስርና ቲማቲም ለጤና በጣም ጥሩ ቫይታሚኖች አሏቸው። ነገር ግን ከፍተኛ የብረት ወይም አይረን ይዘት ያላቸው ምግቦች መደዳ ውስጥ አይካተቱም። ከፍተኛ የብረት ማዕድን የሚገኘው በስጋ በተለይ ጉበት ላይ፣ ያው ጤናማ የሆነ ጉበት ማለት ነው። በእንቁላል አስኳል፣ በባቄላ፣ አተር እና አረንጓዴ ቅጠላቅጠሎች ውስጥ ነው። ሁለተኛው የተለመደው ስህተት እንጀራ መብላት የደም ማነስ ያመጣል የሚለው ነው። ይህንን ሰምታችሁ ታውቃላችሁ? አንዳንድ ሰዎች እንጀራ የደም ማነስ ያመጣል ይላሉ። ይህ ፍጹም ስህተት ነው። በተቃራኒው የእኛ ጤፍ በአይረን ማዕድን እጅግ በጣም የበለጸገ ድንቅ እህል ነው። ነገር ግን ችግሩ ያለው እንጀራው ላይ ሳይሆን ከእንጀራው ጋር የምንጠጣው ነገር ላይ ነው። ከምግብ በኋላ ወዲያውኑ ሻይ ወይም ቡና የመጠጣት ልምድ ካላችሁ በሻይ እና ቡና ውስጥ የሚገኘው ታኒን የተባለው ንጥረ ነገር ሰውነታችን ከጤፍ ማግኘት የሚገባውን የብረት ማዕድን እንዳይመጥ ያደርገዋል። ስለዚህ ችግሩ እንጀራው ጋር ሳይሆን ከምግቡ በኋላ ወዲያው የሚጠጣው ሻይና ቡና ጋር ነው ማለት ነው። ሶስተኛው ስህተት ደም ማነስ የሚይዘው ድሃ ወይም በቂ ምግብ የማያገኝ ሰውን ብቻ ነው የሚለው። እውነታውን ስናየው ደም ማነስ የሀብታም የድሃ አይባልም። ምክንያቱም ደም ማነስ በምግብ እጥረት ብቻ ሳይሆን በሌሎች በርካታ ምክንያቶች ይከሰታል። ለምሳሌ በከፍተኛ የወር አበባ ፍሰት፣ በሆድ ውስጥ ጥገኛ ትላትሎች መኖር ወይም በውስጥ የደም መፍሰስ፣ ቅድም እንዳየናቸው እንደ ጨጓራ ቁስለት፣ ኪንታሮት። ስለዚህ የተመጣጠነ ምግብ እየበላም ደም ማነስ የሚይዘው ሰው አለ ማለት ነው። ስለዚህ ይህንን ማስተካከል አለብን። አራተኛው ቪንቶ መጠጣት ለደም ማነስ ጠቃሚ ነው። ቪንቶ በባህሪው በፋብሪካ የተቀነባበረ የለስላሳ መጠጥ ነው። ስለዚህ የተለየ ጥቅም ከቪንቶ አንጠብቅም ማለት ነው። በመቀጠል በደም ማነስ ምክንያት ሊከሰቱ የሚችሉ ዋና ዋና የጤና ውስብስብ ችግሮችን እናያቸዋለን ማለት ነው። የመጀመሪያው ከፍተኛ የልብ ችግር ሊያመጣ ይችላል። ልብ በሰውነት ውስጥ በቂ ኦክሲጅን ለማሰራጨት ሲል ከተለመደው በላይ በፍጥነትና በበለጠ አቅም ለመምታት ይገደዳል። ይህ በጊዜ ሂደት የልብ መድከም ወይም ደግሞ ሀርት ፌሊየር ሊያመጣ ይችላል ማለት ነው። በመቀጠል ከፍተኛ የድካም ስሜት። ይሄ እንግዲህ የዕለት ተዕለት ቀላል ስራዎችን እንኳ መስራት እስከሚያቅት ድረስ የመዛልና የመጫጫን ስሜትን ይፈጥራል። ሌላው በእርግዝና ወቅት የሚመጡ አደገኛ ነገሮች ናቸው። እንግዲህ ያው ነፍሰ ጡር እናቶች ላይ የደም ማነስ ሲኖር ያለቀኑ መውለድ ወይም ደግሞ ህፃኑ በጣም አነስተኛ ክብደት ኖሮት እንዲወለድ ሊያደርግ ይችላል ማለት ነው። ሌላው የበሽታ የመከላከል አቅምን ሊቀንስ ይችላል። ሰውነት በሽታን የመከላከል አቅሙ ስለሚዳክም ለተለያዩ ተላላፊ በሽታዎችና ኢንፌክሽኖች በቀላሉ መጋለጥ ይኖራል።
ህፃናትን በተመለከተ የእድገት መዘግየት በህፃናት ላይ የአእምሮና የአካል እድገት ፍጥነትን ሊያዘገይም ይችላል። መፍትሄው ምንድን ነው? እንዴት መከላከል እንችላለን? መልሱ ቀላል ነው። የአመጋገብ ስርዓታችንን ማስተካከል ትልቁን ድርሻ ይዛል። በደም ማነስ ወቅት በሰውነታችን ውስጥ የሚገኘው የሄሞግሎቢን ወይም የቀይ ደም ህዋሳት መጠን ስለሚቀንስ ሰውነታችን በቂ ኦክሲጅን አያገኝም። ይህንን ችግር ለመፍታትና ለመከላከል የሚረዱ ዋና ዋና መፍትሄዎች እንግዲህ የሚከተሉት ናቸው። ዘርዘር አድርገን እናያቸዋለን። የመጀመሪያው የብረት ማዕድን፣ ምክንያቱ እጥረቱ ስለሆነ በብረት ማዕድን የበለጸጉ ምግቦችን መመገብ። ይሄ እንግዲህ የደም ማነስን ለማከም ዋናውና ቀዳሚው መንገድ በአይረን የበለጸጉ የሀገር ውስጥ ምግቦችን በዕለት ተዕለት አመጋገባችን ውስጥ ማካተት ነው። እንግዲህ እነዚህ እነማን ናቸው ወደሚለው ጥያቄ እንደምትሄዱ ተስፋ አደርጋለሁ። የእንስሳት ተዋጽኦ በተለይ ጤናማ የሆነ ጉበት፣ ቀይ ስጋ እና የእንቁላል አስኳል፣ እነዚህ በሰውነታችን በቀላሉ የሚመጠጥ የአይረን አይነቶች አሏቸው። ጥራጥሬዎች ምስር፣ ባቄላ፣ አተር፣ ሽምብራ ለምሳሌ አባጮማ የሚባለው ጥሩ የአይረን ምንጭ ነው። እህሎች የጥቁር ጤፍ እንጀራ በአይረን ማዕድን እጅግ የበለጸገ ነው። አረንጓዴ ቅጠላ ቅጠሎች እንደ ቆስጣ፣ ጎመን እና ሰላጣ ያሉት። ሁለተኛ የቫይታሚን ሲ አጠቃቀምን መጨመር ነው። ቫይታሚን ሲ ሰውነታችን ከምግብ ውስጥ የሚገኘውን የብረት ማዕድን ወይም አይረን የመምጠጥ አቅሙን እጥፍ ያደርገዋል። ስለዚህ አይረን ያላቸውን ምግቦች ሲመገቡ አብረው ሎሚ፣ ብርቱካን፣ ቲማቲም ወይም ቃሪያ ይጠቀሙ። ሶስተኛ ከምግብ በኋላ ሻይና ቡና ማቆም። ቅድም እንዳልነው የእኛ ማህበረሰብ በተለመደ ሁኔታ ሻይና ቡናን ከምግብ በኋላ የመውሰድ ልምድ አለ። ስለዚህ ይሄንን ነገር በማዘግየት አይረን በአንጀታችን በጥሩ ሁኔታ እንዲመጠጥ ማገዝ ይቻላል። ስለዚህ ምግብ ከተመገቡ በኋላ ሻይ ወይም ቡና ለመጠጣት ቢያንስ 1 እና 2 ሰዓት መጠበቁ አስፈላጊ ነው ማለት ነው። አራተኛ የቫይታሚን ቢ12 እና ፎሌት ማሟያዎችን መውሰድ። አንዳንድ የደም ማነስ አይነቶች የሚከሰቱት በእነዚህ ቫይታሚኖች እጥረት በመሆኑ ቅድም እነዚህን ለማንሳት ሞክረናል። ፎሌትን ለማግኘት አረንጓዴ ቅጠላቅጠሎችን፣ ፍራፍሬዎችን እና ጥራጥሬዎችን መመገብ አስፈላጊ ነው። ቫይታሚን ቢ12ን ለማግኘት ደግሞ ስጋ፣ ወተት፣ እርጎ እና አይብ መመገብ ጠቃሚ ነው። አምስተኛ የህክምና ክትትልና ማሟያ ኪኒኖችን መጠቀም ነው። ይሄ እንግዲህ አስፈላጊ የሆነ የደም ምርመራዎች ከተደረጉ በኋላ በምርመራ ተገቢ የሆነውን ውጤት አውቆ ከሐኪም ጋር በመመካከር ህክምና መጀመር ነው እና ደግሞ የብረት ወይም ደግሞ የአይረን ንጥረ ነገር ማሟያ እንክብሎችን፣ ኪኒኖችን በሐኪም ትዕዛዝ መውሰድ ጠቃሚ ነው ማለት ነው። ከዚህ ጋር በተያያዘ እንግዲህ አስፈላጊ የሆኑ የሐኪም ምክሮችን መተግበር እጅግ ወሳኝ ነገር ነው ማለት ነው። ስድስተኛው የሆድ ውስጥ ጥገኛ ትላትሎችን ማከም። በተለይ በሀገራችን ውስጥ እነዚህ የሆድ ውስጥ ትላትሎች ከአመጋገባችን የተነሳ የተለመዱ ናቸው። ስለዚህ እነዚህ ደግሞ ቅድም እንዳለው ደም በመምጠጥ ለደም ማነስ ስለሚዳርጉ በየጊዜው የትላትል መድኃኒት መውሰድ ሌላኛው መፍትሄ ነው። ይህንን ስታደርጉ ሐኪም ማማከር በጣም አስፈላጊ ነው። እንግዲህ እንደ ማጠቃለያ ውድ ተመልካቾቻችን ዛሬ ያየነው የደም ማነስ በቀላሉ ልንንከባከበው እና ልናክመው የምንችለው ነገር እንደሆነ ነው። ነገር ግን ካልተከታተልነው የዕለት ተዕለት ህይወታችንን፣ ስራችንን፣ ደስታችንን ሊሰርቅብን ይችላል።
በተለይ እናቶችና እህቶቻችን ራሳችሁን ጠብቁ። ከምግብ በኋላ ወዲያውኑ ሻይ መጠጣትን ልምድ ቢያንስ ለ1-2 ሰዓት እናቆየው። የዛሬው ቪዲዮ ጠቃሚ መረጃ እንደሰጣችሁ በደንብ ተስፋ አደርጋለሁ። እናንተስ ማህበረሰባችሁ ውስጥ ስለ ደም ማነስ የትኛውን የተሳሳተ አመለካከት ሰምታችሁ ታውቃላችሁ? እስቲ በኮሜንት ሴክሽን ላይ አጋሩን፣ እንወያይበታለን። ይህ መረጃ ለብዙዎች እንዲደርስ ቪዲዮውን ላይክ ማድረጋችሁን እንዳትረሱ። ለቤተሰቦቻችሁና ለወዳጆቻችሁ ደግሞ ሼር አድርጉላችሁ። እንደዚህ አይነት ጠቃሚ የጤና መረጃዎች ሁል ጊዜ እንዲደርሷችሁ ደግሞ ይሄንን ቻናል ሰብስክራይብ አድርጉና የደወል ምልክቷን ተጫኑ። በሚቀጥለው ቪዲዮ እስከምንገናኝ ድረስ ጤናችሁ ይቆይልኝ።